ወንዶች አንድ ጊዜ አዳምጡኝ። አብዛኛው ሴቶች አንተ በምትሰጣቸው ቁና ልክ ሰፍረው ይሰጡሃል። ዛሬ የምሰጠው ምክር ከልብ መሰበር፣ ከፋይናንሻል ኪሳራና ከኢሞሽናል ኮላፕስ የሚያድንህ ነው። በተለይ ሴቶች ጋር ስትመጣ ፍቅር እንዳየር ሁኔታው ይወሰናል። ሴት ልጅ የምታፈቅርህ ካንተ በምታገኘው ነገር ተመርኩዛ ነው። ለምሳሌ ስሜቷን ስለምትጠብቅላት ልትወድ ትችላለች፣ ወይም ደግሞ ገንዘብ እየሰጠ ጂም ስሪ ስለምትላት ልትወድም ትችላለች። ከሁሉ ጋርም ተግባቢና ለዛ ያለው ወንድ ስለሆንክ ሜቢ ልትወድ ትችላለች። እነዚህ ነገሮች ያጣችለት ግን ላንተ ያላት አክብሮት እየጠፋ ይሄዳል። በፊት የማያሳስባት የነበረው ነገር አሁን አንተን ሰበብ ማድረግ ትጀምር፣ ወይንም ደግሞ ራሷን ቢዚ ነኝ በሚል ሰበብ እየራቀች ትመጣለች። እነዚህን ፍላጎቷን የሚሰጣትን ወንድ ፍለጋ ልትሄድም ትችላለች። እንደዚህ የምልህ ግን ሴቶቻችንን እንድትጠላ ሳይሆን ሪያሊቲውን እንድትረዳ ነው። ብዙ ወንዶች ይህን ሪያሊቲ ዘግይተው ስለሚረዱ ነው። የሴቶቻችንን ሪያሊቲ መረዳት ካቃተህ ዘመንህን ሙሉ ሴት ልጅ ጎዳችኝ በሚል ምክንያት ስትቆዝም ትኖራለህ።